የስነ ጥበባዊ ምናብ መሰረታዊ ጽንሰ ሐሳቦች። ከዚህ ቪዲዮ በስተመጨረሻ የምናገኛቸው ነጥቦች ወይም ደግሞ ጥቅሞች ምንድን ናቸው የሚሉትን እናያቸው። አንደኛ ፈጠራ ወይም ክሬቲቪቲ ምን እንደሆነ እንረዳለን። ሁለተኛ ገለጻ ወይም ኤክስፕሬሽን የምንለው ጉዳይ በአርት ውስጥ ያለውን ሚና እንገነዘባለን። ሌላኛው ለውጥ ወይም ትራንስፎርሜሽን እንዴት ፈጠራን እንደሚያበረታታ ወይም እንደሚደግፍ እንማርበታለን። ሌሎቹ ውስጣዊ ስሜትና ራዕይ በአርቲስት ህይወት ያላቸውን አስፈላጊነት እንረዳለን። የመጨረሻው እነዚህን 5 ጽንሰ ሐሳቦች በትወናና በፈጠራ ስራ ላይ መተግበር እንዴት እንችላለን የሚሉ ጉዳዮችን በአጠቃላይ እናያለን ማለት ነው። በመጀመሪያ እስቲ እንደ መግቢያ አንድ ጥያቄ መጠየቅ እንጀምር። አንድ ሰው ስዕል ለመሳል ሲጀምር፣ አንድ ተዋናይ ገጸ ባህሪ ለመጫወት ሲጀምር፣ አንድ ደራሲ ታሪክ ለመጻፍ ሲጀምር ምን ነገር ነው የሚመራቸው የሚለውን ጥያቄ እንይ። አንደኛ ፈጠራ፣ ገለጻ፣ ለውጥ፣ ውስጣዊ ስሜት፣ ራዕይ። እነዚህ የስነ ጥበባዊ ምናብ ዋነኛ መሰረቶች ናቸው። ፈጠራን እንይ እስቲ። ፈጠራ ወይም ክሬቲቪቲ የምንለው ጉዳይ ምንድን ነው? ፈጠራ ማለት አዲስ ሐሳብ ማምጣት ወይም ያለን ነገር በአዲስ መንገድ መጠቀም ነው። ለምሳሌ አንድ ተዋናይ ንጉስ የሚል ገጸ ባህሪ ተሰጠው። እንደ ማንኛውም ሰው መጫወት ይችላል። ወይም ደግሞ ልዩ ድምፅ፣ ልዩ አካል፣ ልዩ ባህሪ በመጨመር አዲስ ገጸ ባህሪ ሊፈጥር ይችላል። ይህ ፈጠራ ነው። የፈጠራ ውጤት ነው። በዚሁ አያይዘን ፈጠራ ለምን አስፈላጊ ሆነ? አዲስ ሐሳቦችን ያመጣልናል። ስራን ልዩ ያደርጋል። ተመልካቾቻችንን ያስደንቅልናል። ችግሮችን በአዲስ መንገድ እንድንፈታ ያግዘናል። በእነዚህ ነጥቦች ላይ ተመርኩዘን እስቲ አንድ ስራ በቤት ውስጥ የምትሰሩትን፣ በጓደኞቻችሁ ላይ የምትሞክሩትን፣ በቤተሰቦቻችሁ ላይ የምትሞክሩትን ስራ ልስጣችሁ። አንድ ጨርቅ አንሱና ጓደኞቻችሁን ወይ ቤተሰቦቻችሁን ጠይቋቸው። ይህ ጨርቅ ምን ሊሆን ይችላል ብላችሁ ጠይቁ። ከእነዚያም ጓደኞቻችሁ፣ ወዳጆቻችሁ 10 የተለያዩ መልሶችን ተቀበሏቸው። ውጤቱ ምን እንደሆነ ኮመንት ላይ አስቀምጡልን። በቀጣይ የምናየው ደግሞ ገለጻ ወይም ኤክስፕሬሽን ምንድን ነው የሚለውን ጉዳይ ነው። ገለጻ ማለት በውስጣችን ያለውን ሐሳብ፣ ስሜት፣ ፍላጎት፣ አመለካከት ለሌሎች ማሳየት ነው። በትወና ውስጥ አንድ ተዋናይ አዝኛለሁ ብሎ ብቻ አይናገርም። በፊቱ፣ በአይኑ፣ በድምፁ፣ በአካል እንቅስቃሴው ያንን ስሜት ያሳየዋል። ምሳሌ አንድ ሰዓሊ ሐዘንን በጨለማ ቀለማት ይገልጻል። አንድ ሙዚቀኛ በዝግተኛ ዜማ ይገልጻል። ተዋናይ በፊቱና በድምፁ ይገልጻል። ገለጻ የሌለው አርት ምንም ስሜት የማያስተላልፍ ባዶ ስራ ይሆናል። በዚህ ነጥብ ላይ ተመርኩዘንም በድጋሚ አንድ የክፍል ስራ ወይም ደግሞ ቤት ውስጥ የምትሰሩትን ስራ ልስጣችሁ። አጠገባችሁ ያሉ ሰዎች ያለ ቃል ወይም ራሳችሁ አጠገባችሁ ላሉ ሰዎች ያለ ቃል ደስታ፣ ቁጣ፣ ፍርሃት፣ ግርምትን አሳዩ። ከዚያ ያገኛችሁትን ነጥብ ኮመንት ላይ አስቀምጡልን። በቀጣይ የምናየው ነጥብ ለውጥ ወይም ትራንስፎርሜሽን ምንድን ነው የሚለውን ጉዳይ ነው። አንድን ነገር ከነበረበት ሁኔታ ወደ አዲስ ሁኔታ መቀየር ነው ለውጥ ማለት። በትወና ተዋናይ ከራሱ ወጥቶ ሌላ ሰው ይሆናል። ይህ ለውጥ ነው። ምሳሌ 20 ዓመት የሆነ ተዋናይ 70 ዓመት ሽማግሌ ሊጫወት ይችላል። ወጣት ሆኖ ግን ሽማግሌ ሰው ይሆናል ማለት ነው። ይህ የገጸ ባህሪ ለውጥ ነው። በስነ ጽሁፍ አንድ ቀላል ክስተት ታላቅ ድራማ ሊሆን ይችላል። ይህም ለውጥ ነው።
በዚህ ነጥብ ላይ ተመርኩዘን ደግሞ እንደተለመደው እቤት ውስጥ የምትሞክሯቸውን ከወዳጆቻችሁ ጋር ከጓደኞቻችሁ ጋር የምትሞክሩትን ነጥብ ልስጣችሁ። ጓደኞቻችሁ ወይም እናንተ ለጓደኞቻችሁ ከተራ ሰው ወደ ንጉስ፣ ሽማግሌ፣ ህፃን፣ ጀግና በአካላችሁ ብቻ እየቀያየራችሁ ታሳያላችሁ ማለት ነው። ለውጡን ኮመንት ላይ አስቀምጡልን። ሌላው የምናየው ነጥብ ውስጣዊ ስሜት ምንድን ነው የሚለውን ጉዳይ ነው። ውስጣዊ ስሜት ምንድን ነው? አንዳንድ ጊዜ ምንም ሳናስብ ይህ ትክክል ይመስለኛል ብለን እንወስናለን። ይህ ውስጣዊ ስሜት ነው። በትወና ውስጥ ተዋናይ የተጻፈውን ዲያሎግ እያነበበ ይህ ገጸ ባህሪ እንዲህ ነው ብሎ ሊሰማው ይችላል። ይህ ውስጣዊ ስሜት ነው። ውስጣዊ ስሜት ለምን አስፈላጊ ነው የሚለውን ጉዳይ ደግሞ እንይ እስቲ። ፈጣን ውሳኔዎችን ያሰጠናል፣ ፈጠራን ይደግፋል፣ አዲስ ሀሳብን ያመጣልናል። በእነዚህ ነጥቦች ላይ ተመርኩዘን እስቲ አንድ በቤታችሁ ውስጥ የምትሰሩትን ነጥብ ላስቀምጥላችሁ። አጠገባችሁ ያለ ሰው ወይም ደግሞ እናንተ አጠገባችሁ ላለ ሰው ያለ ዝግጅት 1 ደቂቃ የሚሞላ የኢምፕሮቫይዜሽን ስራ ይስሩ። ያን ስትሰሩ የሚመራችሁ ጉዳይ ውስጣዊ ስሜታችሁ ይሆናል ማለት ነው። ያገኛችሁትን ነጥብ ኮመንት ላይ አስቀምጡልን። ሌላው የምናየው ራዕይ ምንድን ነው የሚለውን ነጥብ ነው። ራዕይ ማለት ወደፊት የሚሆነውን ወይም መሆን ያለበትን በአእምሮ ማየት ነው። ለምሳሌ አንድ ደራሲ ማንም ያላየውን ታሪክ ይጽፋል። ማንም ያላየውን ታሪክ። አንድ ፊልም ሰሪ የወደፊት ዓለምን ይፈጥራል። አንድ ተዋናይ ደግሞ እስካሁን ያልተጫወተውን ገጸ ባህሪ ይፈጥራል። ይህ ራዕይ ነው። ታላላቅ አርቲስቶች ብዙውን ጊዜ ከዘመናቸው ቀድሞ ያስባሉ። ይህን ነው ራዕይ የምንለው። በእነዚህ ነጥቦች ላይ ተመርኩዛችሁ እንደተለመደው ከጓደኞቻችሁ ጋር የምትሞክሩትን አንድ ነጥብ ላስቀምጥላችሁ። ከ50 ዓመት በኋላ የኢትዮጵያ ቲያትር ምን ይመስላል በሚል ርዕስ ላይ እስቲ ተወያዩ አጠገባችሁ ካለ ሰው ጋር። ከዚያ ያገኛችሁትን ነጥብ ኮመንት ላይ አስቀምጡልን። በአጠቃላይ የስነ ጥበባዊ ምናብ 5 ዋና ዋና መሰረቶች አሉት። አንደኛ ፈጠራ ነው፣ አዲስ ሀሳብን መፍጠር። ሁለተኛው ገለጻ ነው፣ ስሜትንና ሀሳብን ማስተላለፍ። ሶስተኛው ለውጥ ነው፣ አንድን ነገር ወደ ሌላ መቀየር። አራተኛው ውስጣዊ ስሜት ነው፣ በውስጣዊ ስሜት መመራት። አምስተኛው ራዕይ ነው፣ ወደፊት የሚሆነውን ማየት። በእነዚህ 5 ነጥቦች ላይ እና ከላይ በዘረዘርኳቸው ነጥቦች ላይ ተመርኩዛችሁ ኮመንት ላይ አጭር መልስ የምትሰጡባቸውን ጥያቄዎች ልጠይቃችሁ። አንደኛ ፈጠራ ምንድን ነው? ፈጠራ ምንድን ነው? ሁለተኛ ገለጻ በአርት ውስጥ ለምን አስፈላጊ ሆነ? ደግመዋለሁ፣ ገለጻ በአርት ውስጥ ለምን አስፈላጊ ሆነ? ሶስተኛ ለውጥ በትወና ውስጥ እንዴት ይታያል? አራተኛ ውስጣዊ ስሜት ምንድን ነው? የመጨረሻው ራዕይ ከህልም በምን ይለያል? የእነዚህን ጥያቄዎች አጫጭር መልሶች ኮመንት ላይ እንጠብቃለን። ሌላው ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር፣ ከወዳጆቻችሁ ጋር የምትወያዩባቸውን ነጥቦች ላስቀምጥላችሁ። አንደኛ ፈጠራ የሚወለደው ከተፈጥሮ ነው ወይስ በልምምድ ይዳብራል? ፈጠራ የሚወለደው ከተፈጥሮ ነው ወይስ በልምምድ ይዳብራል? ሁለተኛ
ጥሩ ተዋናይ ለመሆን ከአምስቱ ጽንሰ ሐሳቦች የትኛው ከሁሉ አስፈላጊ ነው? እደግመዋለሁ። ጥሩ ተዋናይ ለመሆን ከአምስቱ ጽንሰ ሐሳቦች የትኛው ከሁሉ አስፈላጊ ነው? ሶስተኛው፣ አንድ አርቲስት ራዕይ ከሌለው ምን ችግር ያጋጥመዋል? አንድ አርቲስት ራዕይ ከሌለው ምን ችግር ያጋጥመዋል? በእነዚህ ሶስት ነጥቦች ላይ ከጓደኞቻችሁ ጋር፣ ከወዳጆቻችሁ ጋር፣ ከቤተሰቦቻችሁ ጋር ተወያዩባቸውና ያገኛችኋቸውን ነጥቦች ኮመንት ላይ አስቀምጡልን። በመጨረሻም ቤት ውስጥ እንዲሁ የምትሞክሩትን ነጥብ ላስቀምጥላችሁና የዛሬ ቆይታችንን እናብቃ። አንድ ቀላል ነገር፣ ለምሳሌ ድንጋይ፣ እርሳስ፣ ወንበር ወይም ቦርሳ፣ የተለያዩ ነገሮች፣ ብቻ አንድ ቀላል ነገር እንምረጥና በዚያ ላይ ተመስርተን ፈጠራ፣ ገለጻ፣ ለውጥ፣ ውስጣዊ ስሜት፣ ራዕይ እያንዳንዳቸውን የሚያሳይ አንዳንድ ምሳሌ እንጻፍ። እደግመዋለሁ። አንድ ቀላል ነገር፣ ለምሳሌ ድንጋይ ሊሆን ይችላል፣ እርሳስ፣ ወንበር ወይም ቦርሳ ወይም የተለያዩ ነገሮች ሊሆኑ ይችላሉ። ብቻ ግን አንድ ቀላል ነገር እንምረጥና በዚያ ነገር ላይ ተመስርተን ፈጠራ፣ ገለጻ፣ ለውጥ፣ ውስጣዊ ስሜት፣ ራዕይ እያንዳንዳቸውን የሚያሳይ አንድ ምሳሌ እንጻፍ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላማችሁ በያላችሁበት ይብዛልኝ።